በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በቅድስት ሥላሴ ዘአምን ወትማፀነ ክህደከ ሰይጣን በቅድመ ዛቲ ቅድስት ቤተ ክርስቲያንን ተእቲ ስምዐ ማርያም ጽዮን ለዓለመ ዓለም አሜን። አቤቱ አምላካችን እግዚአብሔር ሆይ ሰዓተ ሌሊቱን ባርከ ቀድሰ በሰላም አሳድረህ እስከዚህ ሰዓት ድረስ ጠብቀህ በአንድነት ስለሰበሰብከን እናመሰግናለን። ቀሪውን ሰዓት እንድትባርክልን ሕፃናቱንም በጥበብ በሞገስ በአእምሮ እንድታጎለብስልን በቁም ነገር እንድታደርስልን ቅዱስ ፈቃድ ይሁንልን። አባታችን ሆይ ብለን ጸልየን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታን ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። አቤቱ ጌታ ኢየሱስ ክርስቶስ ሆይ የእኔን የወገኖችንም ኃጢአት ይቅር በል። የማይሠራ ኃጢአት እግዚአብሔር ይፍታ። እንደምን አደራችሁ? እንደምን አደራችሁ? ከኋላ ያላችሁ ይሰማችኋል? እሺ፣ በገና ጥሞና ይፈልጋል። ሁላችሁም ጸጥ ካላላችሁ አይሰማም። እሺ፣ አሁን ዘንድሮ ተመራቂ ተማሪዎች በገና ሊያቀርቡልን ተዘጋጅተዋል። ዓመቱን ሙሉ በገና ሲማሩ ቆይተው እንግዲህ እዚህ ለመመረቅ ደርሰዋል። ዛሬ የገቡት ብዙዎች ናቸው፣ ግን ለመመረቅ የደረሱት እነኚህ ብቻ ናቸው። ስለዚህ በቀጣይም ደግሞ ምዝገባ ይኖረንና ወደዛ እንሄዳለን። መዝሙሩን እንከታተላለን።
ጊዜ ከስጋው ሳልበላ ተጠይፌ ደሙን ማን ይችለው ይሁን የላይ ቤት ረሃቡን ከንብረቴ ሁሉ አልጋዬ ነው ሀብቴ ይመጣል ከዘላለም ቤቴ ብልህ ስትሉኝ እዩት ሞኝነቴ በራሴ ላይ ሆኖ አላውቀውም ሞቴን መማሩንስ ዳዊት ተምሬ ነበረ ከአምላኬ ሳልደርስ ልቤ ሰንፎ ቀረ እንኳን ማኩተከር በስማ ብንቸገረኝ ዳዊት እንዴት ተማር እባክህ ንገረኝ የጊዜውን መድረስ ጥሩ ነው። ልጆች ጥረት አንድ ነገር ላይ መድከም መጣር ጥሩ ባለሙያ ያደርጋል። የምናውቅ ሙያ የለም። እንኳን በመንፈሳዊ ዓለም በስጋዊም ዓለም ቢሆን ሙያ የሚያስከብር ነው። ሙያ ትልቅ ቦታ ላይ የሚያስቀምጥ ነው እና ጥሩ ጥረት አድርጋችኋል። በእውነቱ ልትመሰገኑ ይገባል። ይልቁንም እንደተባለው መጋቤ ትንሣኤ ቀሲስ አስተዋይ በጠዋት እየመጡ በማለዳ እየመጡ የልጆቹ ትምህርት በጣም በጠዋት ነው እና ስራዬ ብለው ነው የሰሩባቸው። ልጆቹ ላይ ውጤታማ ያደረጓቸው እሳቸው ናቸው። እውነት ነው። ቀሲስ በጣም የቤተክርስቲያንን ኃላፊነትን እየተወጡ ስለሆነ እግዚአብሔር ጸጋውን ያብዛልዎት እንላለን። እርሱም እና በመመሪያው መሰረት ያው ልጅህን በሚሄድበት መንገድ ምራው የሚል ነው ጥቅሱ። በመንገድ የማይጓዝ ሰው መዳረሻ እንደሌለው ሁሉ በእውቀት ዓለም የማይሄድም ሰው እንደዚሁ ነው። እንኳን ልጅ አዋቂም ቢሆን አማካሪ አለው። በዚህ ዓለም ላይ ጠበቆች፣ እነዚህ ህግ ሰዎች፣ የተለያዩ ሰዎች አማካሪዎች ናቸው። ለምሳሌ ቤት ሲገዛ አንድ ሰው ዝም ብሎ ተነስቶ ቤት አይገዛም። ሰው ባለሙያ አማክሮ አሳይቶ መሐንዲስ አይቶት መሬቱ ምን ይመስላል እና ስለዚህ ሁልጊዜ የሚመራ ክፍል አለ ማለት ነው እንኳን ለልጅ። ስለዚህ ካደጉ በኋላ ከተጣመሙ በኋላ መቃናት ስለማይችሉ በህፃንነት ማስተማር በህፃንነት መያዝ ልጅን ለውጤት ያበቃልና ይሄ እንዳትረሱ። ፈረንጆች እንደውም በሆድ ውስጥ እያሉ መጽሐፍ ያነቡላቸዋል የሚባለው ለልጆቹ። ሰው ሆነው ቅርጽ ካወጡ በኋላ በማህፀን እያሉ መስማት ይችላሉ እንደማለት ነው እንኳን ተወልደውና። ስለዚህ 1 ዓመት 2 ዓመት የሚባል ነገር የለም። በቃ ይስሙም አይስሙም ለልጆች በቃ ማውራት አንድ ነገር መንፈሳዊ ነገር ማስተላለፍ ትልቁ ነገር ነው ለማለት ነው። ስለዚህ ይህን መልዕክት ለማስተላለፍ ነው። ሌሎቹም እንደዚሁ እንግዲህ ይቀጥላሉ ለማለት ነው። ጽናት
ኤፍራታ ቦታውን ልቀቁ። እናመሰግናለን። እሺ በደንብ አዳምጧቸው። ድምጻችሁ እዛ ጋር በተለይ ዲያቆናቶቹ እባካችሁ ድምጻችሁን ዝም ይበሉ። አአትም ጊዜ ወኩለታ የትምተመስገን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በቅድስት ሥላሴ እንዘአምር ወእስመ ቅድስት ስልጣን ተነዛቲ እመየትቅስ ቤተክርስቲያን እንሳየት ይሰመየ ማርያም ዘወለማለት ናኩተከ እግዚኦ ለሴዋከ ነባርከከ እግዚኦ እንሳምነከ ንገኒ ለከ እግዚኦ ወዝከኒ በስምከ ቅዱስ እሰግድ ለከ ወለከ ይሰግድ ኩሉ ቤት ወለከ ይትቀነይ ኩሉ ልሳን አንተ ውእቱ አምላክ አማልክት ወእግዚአብሔር ቅዱስ ነገሥ አንተ ኩሉ በሥጋ ወኩሉ ዘነፍስ ወበሴዋከ ለመንፈስከ ቅዱስ ወትከ እንዘይል አንተ ሙሴ ሶስልዩ ከመዘበሉ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ሲሳየነ ዘለለዕለትነ ሀበነ ዮም ወኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለሰብእ ኢያብአነ ሶስት አላደለነ ወበዓልሃነ ኩሉ ኮይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም በሰላም ኦ እግዝእትየ ማርያም ሰላም ለኪ በምስራቂ በዘጋኪ እግዚአብሔር ጸባኦት ሰላም ለኪ ብሬክት አንቲ እምአንስት ሁሉ ፍሬ ከርሥኪ ተፈሥሒ ፍስሕት ኦ እምንትንሣኤ ለኪ ፀሐይ ዘልየ ምሕረት አፍለቆ ወልድኪ ኢየሱስ ክርስቶስ ይእዜሰ አተዊነ አሜን።
ውዳሴሃ ለእግዝእትነ ማርያም ድንግል ወለአምላክ ዘትነበብ በስለስኑ ፈቀደ እግዚእ ያገሱ ለአዳም ሁሉን ወትጉለለ ማግቦ ሀፍትትጋ መንብሩ ሰአሊ ለነ ቅድስት ሰረከ በሥጋ እምድንግል ዘቢራቤሲ ወርሃደነ ለሄወን እንተረታ ከይሲ ፈተላለትሃ እግዚአብሔር እንዘይር ብዙሃ አበለተሆ ወህማቤት ይበልዘያልኪ ተመልኩ አብፍቀተ ዋካዛ ሰአሊ ለነ ቅድስት ዘሃሎ ወሄሉ ዘመሰ ወካየ በየሜሲ ኢየሱስ ክርስቶስ ቃል ዘሰባ እምኔኪ ዘመለ ወራጤ ኩነ ፍጹም መሰባ ኢተባአደ ወልትፈልጠ በኩሉ ገብሩ ወልዋሄድ አላ አሐዱ ራእይ ወአሐዱ ህላዌ ወአሐዱ መለኮት ዘእግዚአብሔር ቃል ሰአሊ ለነ ቅድስት ውዳሴሃ ለእግዝእትነ ማርያም ድንግል ወላዲተ አምላክ ዘይትነበብ በሰሉስ አክሊለ ገህነ ወቀዳሚተ መድኃኒትነ ወመንጽሕነ ኮነ በማርያም ድንግል እንተወለደ ዘእግዚአብሔር ቃል ዘኮነ ሰብአ በመድኃኒትነ እንዘነ ኮነ ሰብአ ጥዩቀ አምላክ ፍጹም ውእቱ ወእምተዘውረ ርቱዕ ዘድንግል ይእቲ መንክር ሀለወሊዶታ ዜነከ ሰአሊ ለነ ቅድስት ምስጢረ ሥላሴ ምስጢረ ሥጋዌ ምስጢረ ጥምቀት ምስጢረ ቁርባን ምስጢረ ትንሣኤ ሙታን አስርቱ ትእዛዛት ከኔ በቀር ሌላ አምላክ አታምልክ፣ የእግዚአብሔርን ስም በከንቱ አትጥራ፣ ሰንበትን አክብር፣ እናትህና አባትህን አክብር፣ አትግደል፣ አታመንዝር፣ አትስረቅ፣ በሐሰት አትመስክር፣ የሰው ገንዘብ አትመኝ፣ ባልንጀራህን እንደ ራስህ ውደድ። ሥላሴ ሥላሴ አንድም ሦስትም ናቸው። በአገዛዝ በሥልጣን በአምላክነት አንድ ናቸው። ሦስት አብ ወልድ መንፈስ ቅዱስ ይባላሉ። ሦስት አብ አባት ወልድ ልጅ መንፈስ ቅዱስ ሥላሴ። ኦርቶዶክስ ተዋሕዶ ቀጥተኛ አምላክ ሦስት ሰው አምላክ ሆነ ማለት ነው። በሁለት ብሉይ ኪዳን አዲስ ኪዳን ኦሪት ዘፍጥረት የማቴዎስ ወንጌል ሶስት ሀሌታ ሀ ሐመር ውሃ ብዙ ሀል ውሃ ሁለት ንጉሡ ሰ እሳቱ ሰ ሁለት አልፋው አ አይኑ አ ሁለት ንጉሡ ሰ ሰሮቱ ሰ እሳቱ ሰ ፀሐዩ ሰ
መዝሙሩን ለመዘመን በአብ በወልድ በመንፈስ ቅዱስ እዘምራለን። እናመሰግናለን። ከዚህ ከዘወትር ጸሎት ጀምረው እስከ ማክሰኞ የደረሱ ልጆች ናቸው። በማርያም ያለን የዘለነው ሰዓት እንዳንበድልና ስለዚህ ማክሰኞ ድረስ የደረሱትን ሰኞም የጨረሱትን 5 ልጆች እንሸልማለን። ሁሉንም ሳይሆን 5 ልጆች እንሸልማለን። የመጀመሪያ ከክፍላችን አንደኛ ሲለን ናት። ለሲለን በጣም ሲለን ነኝ ብለች አጨብጭቡላት። ሁለተኛ ጥበብ ናት። ሶስተኛ ሂዊ፣ አራተኛ ባሮክ፣ አምስተኛ ሚኪያስ። እሺ ሌሎች 18 ተማሪዎች አማርኛ መጽሐፍ መምህርት ስምረት እያንዳንዱን 27 ብር ነው የገዛችው። 27ቱን መጽሐፍ 27 ብር እያንዳንዱን ገዝታ ልጆቹን በደንብ ስታሰለጠናቸው ነበርና 18 ልጆች አሉን በደንብ አማርኛ የሚጽፉ የሚያነቡ። ስለዚህ መጽሐፉን እንሰጣለን። ወላጆች እባካችሁ መጽሐፉን እንዲጨርሱት ቤታቸው እርዷቸው። ይሄንን እኛ እዛ ጋር እንሰጣቸዋለን። እናመሰግናለን። የተማሪዎች ወላጆች እንደዚሁም ተማሪዎች እንደምን አደራችሁ? ድምጻችሁ አይሰማም። እንደምን አደራችሁ? አሜን። በቸርነቱ በረድኤቱ ጠብቆ በዚህ ቅዱስ ስፍራ ተገናኝተን ልጆቻችን የተማሩትን እንድናይ እግዚአብሔር ስለፈቀደልን ስሙ የተመሰገነ ይሁን። ስሙ የተመሰገነ ይሁን። እንግዲህ ከመድረኩ ከፕሮግራም መሪውም ሲነገር ነበረ። እንደምታዩቸው ልጆቹን ቤተ ክርስቲያን በሚገባ እየቀረጸች እያስተማረች ነው። የተቻለንን ያህል ሄደናል። በመጀመሪያ ደረጃ ልጆቹ ፍላጎት ኖሯቸው ወደዚህ ቤተክርስቲያን መጥተው ይህንን ቃለ እግዚአብሔር ለመማር ስለፈለጉ ለነሱ በመጀመሪያ ደረጃ ምስጋና ይገባል፣ ለልጆቹ ማለት ነው። አንድ ጊዜ ሌላው ወላጆች ልጆቻችሁን ማምጣታችሁ በእግዚአብሔር ቤት እንዲያድጉ ማድረጋችሁ ለእናንተም መልካም ነው፣ ለእናንተም ምስጋና ይገባል ማለት ነው። እንግዲህ ያው ልጆቹ በጣም በክፍል ውስጥ በምናየው ነገር በጣም ይጥራሉ፣ በጣም ይለፋሉ፣ ለመያዝ ይሞክራሉ። ነገር ግን ቤት ውስጥ የሚረዳቸው
የተወሰኑ ሰዎች የሚረዱ ልጆች ይታወቃሉ። የማይረዱት ደግሞ ልጆች በራሳቸው ይፍጨረጨራሉ። እኛም እነሱን ለማስያዝ እንሞክራለን። የምናገኛቸው ረቡዕና ቅዳሜ ላይ ነው። ከዛ ውጭ ግን ቤት ስለማይረዷቸው የተወሰነ መሄድ አልቻሉም እንጂ እዚህ በሚማሩት ነገር ልጆቹ በጣም ጎበዞች ናቸው። ሁሉም ልጆች ጎበዞች ናቸው። ስለዚህ ቅድም ተመላልሶ ተናግሯል። ወላጆች ላይ ነው ስራ የሚፈለገው ማለት ነው። ከዚህ በመቀጠል ሁለቱን አንድ ላይ አድርገናል። ሁሉም እንደየአቅማቸው ተምረዋል። ግን የመረጥነው ከፍ ያለውን ውዳሴ ማርያም የተማሩትን ከዚህ ክፍል ውስጥ የመጨረሻውን ውዳሴ ማርያም የተማሩትንና አንድ ላይ ደግሞ በጋራ የሚያቀርቡትን ነገር መርጠናል። ስለዚህ በመጀመሪያ በስቴፑ ነው የምንሄደው። ሰላም ለኪ ይሉና ጸሎተ እግዝእትነ ማርያምን ብለው ከዛ ሩት ማርያም ድንግል ትጸርህን ንሴብሖ ደግሞ የእሁድ ውዳሴ ማርያም የመጀመሪያውን ይልልናል ማለት ነው። አሁን ከዚህ ክፍል ውስጥ ያሉት ትልቁን የሚሉት እነሱ ሁለቱ ናቸው። ሌሎችም አሉ። ሁሉም ተምረዋል። እንደየአቅማቸው ሁሉም ተምረዋል። ሁሉም ቢል ይችላል። ነገር ግን ሰዓት ስለማይደርስ ነው እንጂ ሁሉም አመቱን ሙሉ ፕሮግረስ አሳይተዋል ልጆቹ በራሳቸው ጥረት ማለት ነው። ስለዚህ አሁን አንድ ላይ ሰላም ለኪን እንላለን ማለት ነው። ሰላም ለኪ አንድ ሰላም ለኪ ዘንሰግድም ለኪ ማርያም ምነ ናስተበቋኪ ማሬናዊ ሰማይፀነ ብኪ በንታና ብኪ ወያቄ ማቦኪ ማይበረነ ዮም ድንግል ባርኪ ጸሎተ እግዝእትነ ማርያም ድንግል ወላዲተ አምላክ ታብዮ ነፍሴ ለእግዚአብሔር ወተሐሴ መንፈሴ በአምላኬ ወምድኃኔ እስመሬ አማማ ላመቶ ናሁ ሚዜስ ያሰብጡኒ ኩሉ ትውልድ እስመ ገብረ ሊተ ኃይለ አብያተ ወቅዱስ ስሙ ወሳረሊ ለትውልድ ለለይፈርው ወገብረ ኃይለ በመዝራቱ ወዘሮሙ ለለያብዩ ህሊናንቦሙ ወነሰቶሙ ላዕያላን መናብርቲሆሙ ወአልፍዮሙ ለቱታን ወአስገሮሙ በረከቱ ለሩባን ወፈነዎሙ ራቆሙ ለቡላን ወተወክፎ ለእስራኤል ኩልሁ ወተዘከረ እስራኤሎ ዘቤሎሙ ለአበዊነ ለአብርሃም ወዘሩ እስከ ለዓለም። ማርያም ድንግል ትጸር በቤተ መቅደስ ወትብ የአምር እግዚአብሔር ከመአልብየ ዘአምር ባሕረ ወምንትኒ ዘእንበለ ድምፀ ቃሉ ለመልአክ ዘአብሰረኒ በክብር ወይቤለኒ ሰላም ለኪ ኦ ቅድስት ድንግል ጾርኪ ዘይጸወር አግመርኪ ዘይገመር ወአልቦ ዘያገምሮ ምንትኒ ይበዝ ውዳሴኪ ኦ ምልዕተ ጸጋ እግዚአብሔር ምስሌኪ በኩሉ ክብ እስመ ኮንኪ አንቲ ማደረ ቃለ አብ አንቲ ውእቱ መንጦላዕት ስፍሕት እንተ ታስተጋብኦሙ ለማእምናን ሕዝበ ክርስቲያን ወትምህሮሙ ሰጊደ ለስሉስ ማሕያዊ አንቲ ውእቱ ዘጾርኪ አምደ እሳት መጻ ዘርእየ ሙሴ ዘውእቱ ወልደ እግዚአብሔር መጻ ወኀደረ ውስተ ከርሥኪ ኮንኪ ታቦቶ ለፈጣሪ ሰማያት ወምድር ጾርኪዮ በከርሥኪ ተሳተ አውርሃ አንቲ መአምንት ለዘኢያገምርዎ ሰማያት ብሩክ ወምድር ኮንኪ ተንከተመ ለዕርገት ውስተ ሰማይ ብርሃንኪ የአብን ብርሃነ ፀሐይ አንቲ ውእቱ ምስራቅ ዘወፃ እምኔኪ ኮከብ ብሩህ ዘነጸርዎ ቅዱሳን በፍስሐ ወበሐሴት ዘፈታ ለሔዋን ትለድ በፀሐይ ወሕማም አንቲ ሰብ ማርያም ሰማይኪ ዘይብል ተፈሥሒ ኦ ምልዕተ ጸጋ ወለድኪ ለነ ንጉሠ እግዚአብሔር ኩሉ ፍጥረት መጻ ወአዳነነ መሐሪ ውእቱ ወመፍቀሬ ሰብ በእንተዝ ንዌድሰኪ በክመ ገብርኤል መልአክ እንዘንብ ብሩክት አንቲ ማርያም ወብሩክ ፍሬ ከርሥኪ ተፈሥሒ ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ ለነ ቅድስት
በጣም ጎበዝ። ማርያም ድንግል ትጸርህ የሚባለው ከውዳሴ ማርያም በጣም ረዥሙ በጣም ቃላቶቹ የሚያስቸግሩ ስለሆነ በደንብ አድርገው ሩት አሳምራ ነው ትንሽ ወደ አቅዩን ያለችው። መምህር ዮሐንስ ናቸው እያስተማራት ያሉት። እግዚአብሔር ይመስገን። በደንብ አጨብጭቡላት። ከዚህ በመቀጠል ደግሞ ቅዱስ ማነው የእሑድ ውዳሴ ማርያም ምስል በሆኑ ለእግዝእትነ ማርያም ንግደት ወላዲተ አምላክ ትዝነበብ በቤተ ክርስቲያን ቅዱስ ተሰበኪ ፍቅርተ ወቡሩክ ማንስ አንቲ ውእቱ ዳግሚት ከመ እንተ ትሰምይ ቅድስተ ቅዱሳን በውስቴታ ሰላቲ ኪሎ አሰቱ ቀራት እለትሴፍ አባሰቢዮ ለእግዚአብሔር ቀሪሙ ዜናወነ ቢያወጣ እንተ የቲ ቀራሚ ሰሙ ነመራኔነ ኢየሱስ ክርስቶስ ለተሰባ በንክ ይዘንበለላተ እኮነ ራኪ አዲስ ኪዳን ነቡ ቅዱስ አጽሆመ ለመሃና ወለየል ንስዋን ሰዓሊ ለነ ቅዱስ በጣም ሴብሆም ይህ አሁን ማርያም ድንግል ትጸርህን ረዣዥሞቹን ሐሙስ ውዳሴ ማርያም አርብን እንደዚህ ጨርሶ ነው የእሑድ ውዳሴ ማርያም የደረሰው። እንግዲህ ልጆቻችን በደንብ እንደዚህ እየተማሩ ነው። ወላጆች በቤት ውስጥ በደንብ ብትረዷቸው ደግሞ የበለጠ እንደነሱ ልጆቹም ሁሉም ይላሉ ማለት ነው። በእኛ በኩል እዚህ ላይ ጨርሰናል። አሁን የቀሲስ እዚሁ ላይ ጨርሰው ይወርዳሉ። እንግዲህ እዚሁ እንዳላችሁ ከዚሁ ክፍል ተማሪዎች ላይ ደግሞ የመጽሐፍ ቅዱስ ጥናት የተማሩ ባይብል ስተዲ 1-3 ልጆች መርጠናል። እነሱ ደግሞ በአመት ውስጥ ምን እንደተማሩ ያቀርቡልናል ማለት ነው። ናኦሚ ዮሲያስ እና ቀና አንተ ኢንትሮዲውስ አድርግና ይሄን አመት ከመጀመሪያው መንፈስ ቅዱስ አሐዱ አምላክ አሜን። ይሄን አመት መጽሐፍ ቅዱስ ስንማር ስንጀምር የመጽሐፍ ቅዱስ ታሪኩን ከነሱ እየተማረ ነበር። ትንሽ ሄድ ስንል ወደ የኢየሱስ ክርስቶስ የሰራው ነገሮች እሱ ሞቶ ከ3 ቀን በኋላ እንደተነሳ እንደዛ ነገር እየተማረን ነበር። ከሱ ደግሞ በኋላ ስለ እንዴት ነው ቸርች ውስጥ መሆን ያለብን፣ ቸርች ውስጥ ቅዳሴ መቆም አለብን፣ መተኛት ስታድጉ መተኛት የለም፣ እንደዛ ነገር የተማረን ነበር። ከዛ ደግሞ ከሱ በኋላ 10ቱ ትእዛዛት እየተማረን ነበር። 10ቱ ትእዛዛት ብዙ ነገር ማለት ነው። ውሸት አትዋሹ ማለት ደግሞ በአፍ ባትልም በውስጥ ውሸት አትዋሽ፣ እንደዛ የተማረን። አሁን ደግሞ መጨረሻ ላይ 5ቱ አዕማደ ምስጢር ተማረን። እሱ ላይ ብዙ ሰዓት ቆየን። ስለ each and every one እየተማር ነበር። ፕሬዘንቴሽን ሰራን ለኢች ምስጢር። ግን ከሁሉ ከመጀመሪያ እስከ መጨረሻ መቼም አንድ ነገር መማር አላቆምንም። እስከ መጨረሻ ስለ መጽሐፍ ቅዱስ ታሪክ እየተማረም ነበር። እንደዛ because ሁሉ ነገር
ተያይዟል። ይህን ዓመት በጣም አድገናል። ከባይብል ስቶሪ መስማት ወደ 5 አዕማደ ምስጢር ፕሬዘንቴሽን መስራት አድገናል። ይህም ለሙሉ our whole life ይዘነው ይህን lesson ይጠቅምናል። ቀሲስ አስተዋይ ነው ይሄን ያስተማረን። እሱን ማመስገን አለብን። እናመሰግናለን። This year in church, we learned many important stories and lessons that help us grow in our faith and understand God's love. We started with the Holy Bible, which is called holy because it was written by people inspired by God. It teaches us how to love God and others and how to pray and live with kindness. The Orthodox Bible has 76 books divided into the Old Testament, which was written before Jesus was born, and the New Testament, which was written after his birth. We also learned about God's creations in the book of Genesis. God created the world out of love and gave everything needed for life. When he created Adam and Eve, he made them in his image, showing the special relationship he wanted to have with us. Even after they sinned by eating from the tree of knowledge, God showed mercy and gave them hope, which was a sign of his never-ending love. In the story of the bronze snake, when the Israelites disobeyed and complained during their journey to the promised land, God sent snakes among them. But when they repented, he told Moses to make a bronze snake. Anyone who looked at it would be healed. This story showed that God is both just and merciful. We also studied Abraham's intercession for Sodom, Joseph's faith in God through hard times, and Moses receiving the 10 Commandments. All 3 of these stories are guidelines to how to live a righteous life. We talked about the concept of sin, which shows us how it separates us from God, but also we learned about the Holy Cross, which reminds us of Jesus' great sacrifice to save us. We remember this during Lent, Palm Sunday, Good Friday, and Easter, which celebrate his death and resurrection. We also reflected on the miracle of turning water to wine, which was Jesus' first public miracle, and celebrated important holidays like Thanksgiving and Christmas, which remember God's blessing and birth of Jesus. Finally, we learned about the 5 pillars of faith. The first one is Trinity, which tells the story of how God the Father, God the Son, and the Holy Spirit are all in one. The second one is Incarnation, which tells us how Jesus became human and fulfilled the promise that God would become it. The third one is Baptism, which shows how our entrance into the church is done. The fourth one is Communion, which tells us how we receive the body and blood of Christ. And the last one is Holy Resurrection, which tells us the story of Jesus rising from the dead and giving us eternal life. All of these lessons show us one main truth: God loves us deeply, and he calls us to live in love, faith, and obedience. Thank you. እናመሰግናለን። እንግዲህ ሰመራይዝ እያደረጉ ነው፣ ዳሰስ ያደረጉልን ማለት ነው። እሺ አሁን ደግሞ በመቀጠል ዮሲያስ ያቀርባል። Throughout our Orthodox study Bible, we have explored essential teachings that shape our faith. From the story of creation to the commandments given by God, we have deepened our understanding of his word and our responsibilities as believers. In my presentation, I will discuss key lessons we have learned. Creation. In Orthodox Christianity, creation is seen as the divine work of God, as revealed in the book of Genesis. God created the heavens and the earth in 6 days, bringing forth life and order. Humanity was made in his image, given the sacred responsibility to care for his creation. The Orthodox Church emphasizes that creation is a gift, and we are called to honor it through worship, gratitude, and stewardship. The Holy Bible. The Holy Scriptures are central to Orthodox faith, guiding believers in their spiritual journey. The Old Testament lays the foundation for God's covenant, while the New Testament fulfills his divine plan through Christ. The Orthodox Church also treasures holy tradition, which works alongside Scripture to help us understand God's revelation. Through prayers and the teachings of the Church Fathers, we deepen our connection with Christ and his church. The 10 Commandments.
God gave the 10 Commandments to Moses as a moral law for his people. In Orthodoxy, these commandments are understood not only as rules, but as a way to live in communion with God. They teach us love, humility, and obedience, reminding us that our faith is not just belief, but also action. By striving to follow God's commandments, we grow in holiness and align ourselves with his divine will. The 5 pillars of faith. Orthodox Christianity emphasizes 5 core pillars that strengthen believers in their spiritual journey. Holy Trinity, which talks about how God is 3 in 1 and 1 in 3. Incarnation, it explains how Christ becomes fully human and fully God. Baptism, it explains how Christ got baptized and what it symbolizes. Communion, it talks about how to do communion and what it means. And resurrection, it talks about how Christ resurrected. Conclusion. Our journey in Orthodox Bible study has strengthened our understanding of God's word and our calling as his people. From creation to the commandments and the core principles of the Orthodox Christian faith, we have learned valuable lessons that shape how we live, worship, and grow spiritually. As we continue in our journey, we strive to reflect God's truth in our lives and remain faithful to the teachings of the church. በጣም እናመሰግናለን። እንግዲህ ከብዙ በጥቂቱ ይሄን ያህል አስታሰውናል። የተማሩትን የያዙትን እነሱ ያውቃሉ ማለት ነው አይደለ? እሺ እናመሰግናለን። ያው በየክፍሉ ነው የሚያቀርቡት። አሁን ደግሞ እዚህ ጋር የምታዩዋቸው አንድ ላይ 2 ክፍል አንድ ላይ ሆነው ነው የጋራ አንድ የተማሩትን ያቀርቡልናል። ከዛ በኋላ ደግሞ ሶሊና ቤዛ ከተማሩት መልከ ማርያም፣ እነዚህ ደግሞ ከቅድሞቹ ከፍ ያሉት ማለት ናቸው። መልከ ማርያም እና መልከ ኢየሱስ የሚባለውን የቃል ትምህርት ውዳሴ ማርያምን ጨርሰው ወደዛ ያለፉ ናቸው። አሁን ቀጥታ መጀመሪያ የውድ ስዋ ያው በተራው እንድንሄድ የውድ ስዋ መላእክትንና ወበሳድስን በጋራ 2 ሆነው ያቀርቡልናል። ወደ እሱ እንሄዳለን። እኮ በጣም ረጅም በጣም አስቸጋሪ ነው። እንደዚህ በቃላቸው ይሄንን የሚያል ሲይዙ ለልጆቹ ሞራል ያስፈልጋቸዋል በደንብ አንድ ጊዜ። ከዚህ በመቀጠል የመጀመሪያውን መልከ ማርያምን ሶሊ ታቀርብልናለች። ሰላም ለፍልሰተ ስጋ ኪደባ ተረብሃን አምተተፍ እንደገና ተጽፋ ለማካሪ ውደስ አንድ ወሰጌድ ባፈኩሉ ለመጻልቃን ዘታይቱ ወንትውሃን ዘላሉ ማርያም ለክ ዝባ ተአረግ
በዝንቱ ቃለ ማኅሌት ወበዝንቱ ባቤ ለዚህ ስእለኪ በዚህ ጊዜ ረከቦ ምንዳቤ በዚህ ፍጡነ ተሰጠዊ ወዘይቤ ማርያም እንቆየ ክርስቲን በአምስተ ምግባር እምከርቤ ዘጸገ ለማይጸንቅ ያፈ ነባቤ ስብሐት ለኪ ማርያም በልቆ ኩሉ ስርቴ ስብሐት ለኪ ማርያም በልቆ ኩሉ አይጸንቴ ስብሐት ለኪ ማርያም በልቆ ኩሉ ዘታርየ ስብሐት ለኪ ንግሥቴ በልቆ ኩሉ ዘያስተራ ስብሐተ ድንግልናኪ ዘልፈ ይነግሥ ሀፎ እግዚአብሔር ሀቤኪ ፈነወ ቃሎ ገብርኤል አስተማስሎ ማርያም አምላክ ዘወለኪ በተደንግሎ ሰላም ሰላም ወሰላም እብሎ ለመልኬኪ ፈጽሜ ኩሎ። በደንብ አድርጋቸው አጨብጭቡላቸው። ሞራል ያስፈልጋቸዋል ለልጆች። ከዚህ በመቀጠል ቤዛ ከመልካ ኢየሱስ ሰላም ለግሬከ በጽመ ፈተሰብ ከማኒ እስከ ዘተረሞ ጤመ ወዘን ዩሲት ከራሚ ኢየሱስ ክርስቶስ መምህረ ጳውሎስ ዘመናሚ እመነሰ ማይተ መስቀል ስመ ከይሰሚ አቦ አይሁድ ባቦ አረሚ ሰላም ለከሳደከ ከመንፈስ ቅዱስ ከኒያ አዳም ስና በምክር ዳያ ኢየሱስ ክርስቶስ ነቢይ ዋዋራ አመዋት ተሰማቴ ከባራመ ኩሉ ሶሪያ በሰዋ ተይንት ከያ ከሰሪያ ሰላም ለከተከ ከመሰከነት ወጊዮ ጌታ ክርስቶስ የሰራ ተመስገን በቃኒያ ኢየሱስ ክርስቶስ በጋመራኒስ ወርሰሰው አሰራለከ ለሽ ከውሳ ሰርግፍ ተሪያ በክሎ በዘሮ ለክም ከሪያ። በጣም ጎበዝ። ቤዛ አትናገርም ግን በጣም በትምህርቷ በጣም ጨርሰዋለች። ሞካ ኢየሱስም ለልጆቹ አንድ ጊዜ በደንብ ሞራል ያስፈልጋል። ለሁሉም ልጆች የምታያቸው ሁሉም በየራሳቸው ቅድም ተናግር ያለው በየራሳቸው አመቱን ከጀመሩበት ሄደዋል ተምረዋል ላይ ድረስ ማለት ነው። እኛ የመጨረሻውን ስለተመረጡ ነው እንጂ ሁሉም ቢጠየቁ አመቱን ሙሉ የተማሩትን በተራ ማለት ይችላሉ ማለት ነው። እና ልጆቹ ለለፉበት እናንተም ለለፋችሁበት አንድ ጊዜ በደንብ ጭብጨባና ሞራል። ደግሞ አሁን ከቅዳሴው ትንሽ ቅዱስ ሐዋርያው ጳውሎስ የሚለውን አንድ ላይ በጋራ ይላሉ ማለት ነው። በደንብ ጊዜ። እሺ፣ ከዚህ በመቀጠል ወደ መጽሐፍ ቅዱስ ወደ ተማሩ። እሺ፣ ቀሲስ እግዚአብሔር ይስጥልን። እሺ፣ አሁን ደግሞ በመቀጠል በባይብል ክላስ ደግሞ ምን እንደተማሩ ልጆቹ ይነግሩናል። እንግዲህ ትምህርቱ ጠንከር እያለ ርዕሱ አንድ አይነት ቢሆንም ጠንከር እያለ እንደ እድሜያቸው ነው የተሰጣቸው እና የተረዱትን ደግሞ እነሱ ያስረዱናል ማለት ነው። ቢኒ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ።
እንዴት ናችሁ? ደህና ናችሁ? እኔ ቢኒያም እባላለሁ። በቅዱስ ያዕቆብ ክፍል ተማሪ ነኝ። አስተማሪያችን ቀሲስ አስተወይ በዚህ ዓመት ብዙ አስተምሮናል። ከዚህ በመቀጠል ባጭሩ የምገልጽላችሁ 5ቱ አዕማደ ምስጢራት ናቸው። We learned about the 5 pillars of Christianity that helped us understand our faith more deeply and clearly. They are the Holy Trinity. God is one in 3, the Father, the Son, and the Holy Spirit. The Incarnation. God the Son became fully human as Jesus while remaining fully God to save us. Baptism. A sacred ritual that welcomes us into the Christian family and cleanses us from sin. Holy Communion. Sharing the body and blood of Christ unites us with Him and gives us spiritual life. Resurrection. Jesus rose from the dead, promising eternal life to all who believe. አሁን ደግሞ 7ቱ ምስጢራተ ቤተ ክርስቲያን እገልጽላችኋለሁ። We also studied the 7 sacraments, which are special signs of God's grace. Baptism, our first sacrament, symbolizing rebirth and entry into the church. Confirmation, strengthens our faith by receiving the Holy Spirit. Penance, through confession we ask for forgiveness and receive God's mercy. Holy Communion, central to our faith, it nourishes our soul with Christ's flesh and blood. Unction of the sick, provides healing and comfort to those who are ill. Holy Matrimony, the sacred union of marriage blessed by God. Holy Orders, the calling of priests to serve the church and people. We also learned about important events like the bronze snake, which talks about Moses and how the Israelites were punished. Thanksgiving, which we learned that we should always thank God and not only on Thanksgiving. Christmas, which was the story of Jesus' birth and the finding of the true cross, where Queen Eleni, also known as Nigist Eleni, found the Holy Cross after the cross being hidden for 276 years by envious Jews. Overall, we learned about dogma and doctrine, which gave us a deeper understanding and new knowledge of God. My brother Philemon and sister Soliana will dive deeper into these topics next. የተማርኩትን እንዳካፈላችሁ እድል ስለተሰጠኝ አመሰግናለሁ። እናመሰግናለን ቢኒ እና ፊሊሞን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። In the name of the Father, the Son, and the Holy Spirit, one God, amen. Hello, my name is Philemon, and I will be teaching you guys about some key points we learned about this year, even if it's in English. Okay, number 1 is Thanksgiving. Thanksgiving is a holiday that people celebrate on November 27th, also Thursday. But that's not the only day you should celebrate it. Because Thanksgiving, you should celebrate that every single day. Because God gives you food. He's able to make you go to school. He's able to make you live, and you do all of that. But when we only celebrate it on November 27th, and when we go all big and crazy on that, that shouldn't be the only time. We should be praying like that, but every single day. And also another thing we learned was the bronze snake. The bronze snake is a symbolic image that represents Christ, Jesus Christ, when he was crucified. And also it represents healing and salvation. God commanded Moses to make a bronze snake because, and people were getting bitten and getting killed by snakes inside of the desert. So when Moses made the bronze snake, people who looked at it would get healed, since people did not want to get hurt at that time. And another thing that we learned was, most people know this, but it's the 10 plagues. The 10 plagues were made because Pharaoh put Hebrews in slavery, and Moses did not like slavery. It was hurting his people, and Moses did not like slavery so much he once killed a man for it. He wasn't supposed to do that, but it was how much he hated slavery. And slavery, people were getting hurt. But after him and Aaron, Moses and Aaron, because Moses could not speak very good at that time, he went to Pharaoh and he told him, "We will put plagues on you,
and please let our people go. And after Moses, Pharaoh did not listen, because Pharaoh thinks he's better than everyone. So after Moses put the first plagues, and Pharaoh did not listen. Moses put the other plagues, but Pharaoh did not listen. On the third one, he lost his son. Pharaoh lost his son, and he finally listened. And still, Pharaoh tried to attack Moses with his army, but they got sucked up inside of the water. And okay, another thing we learned, it was some of the parts of the 5 pillars of faith, not everything, but some. Trinity. The mystery of the Holy Trinity is the Father, the Son, the Holy Spirit. They are 1 and 3 in 1. People also know them as a triune God, because for an example, inside of the mystery of baptism, when Jesus Christ was getting baptized, the Father appeared as a voice from heaven, Son appeared as Jesus Christ getting baptized, and the Holy Spirit appeared as a dove. And another part of the 5 pillars of faith is baptism. The mystery of baptism, like I told you, Father was a voice, Son was Jesus Christ, and the Holy Spirit was a dove. And also it shows that once you get baptized, you are reborn and you become a child and follower of God. My last part for the 5 pillars of faith is the mystery of resurrection. Resurrection is personally to me the saddest, because Jesus Christ got whipped 6,660 times. They put a crown of thorns on him, and there was a lot of stuff that happened, but Jesus Christ still took it. And he was resurrected after 3 days and 3 nights. And we know that because Mary Magdalene went to the tomb and the rock was moved, and there was no one in the tomb. But she got scared, and there was angels, and she asked them, "Where have you seen Jesus Christ?" And they were like, "He has resurrected." And she went and told her brothers, and they didn't believe, but they also saw. And that's also some of the happiest parts. Another part is from some of the 7 sacraments is the mystery of confirmation. The sacrament of confirmation is technically the last part of baptism, where you get the gift of the Holy Ghost. Another part of the 7 sacraments is ordination. The mystery of ordination is when you commit your life to becoming a deacon, a priest, or a bishop. When you are becoming one of those type of people, that means that you're going another level in Christianity, becoming a stronger Christian, stronger than any normal Christian that hasn't become a deacon. Even when you're a deacon, you're supposed to be better than you normally were. And my final thing from the 7 sacraments and my final writing is penance. The mystery of penance is when you do the sin, but after you've done the sin, you feel sorry. You do not want to commit that sin again, and you never want to do that sin again. You hate the sin you have done. Even if hate is bad, you should use hate inside of this, because you should hate your sin a lot. And that is my slideshow. What's about ይህን በጣም እናመሰግናለን። በደንብ አድርጎ ዘንድሮ እነሱ ናቸው አይደለም ያቀረበልን። በጣም እናመሰግናለን። እንግዲህ መጨረሻ ሶሊያና አጠር አድርጋ ታቀርብልን፣ እንጨርሳለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። Today I'm going to be presenting you a topic. I'm going to be presenting you topics about what we have been learning in Bible class. Christmas. First, I'm going to be talking about Christmas. Christmas is a holiday when Jesus was born. Glory to God in the highest, in the city of David, a Savior who is Christ the Lord. Luke chapter 2, verse 14. Now I'm going to be talking about Palm Sunday. A day of joy and happiness, reflecting his
humbleness on the donkey. Blessed is he who comes in the name of the Lord. Blessed is the King of Israel. John chapter 12, verse 13. The prodigal son. This is a parable Jesus told to his people. This has a lot of lessons like forgiving. For my son was dead and is alive again, and he was lost and is found. And they began to celebrate. Luke chapter 15, verse 24. The temptation of Jesus. The temptation of Jesus is a story and a fast called Abba Yisrael, or the Great Lent. Jesus was tempted by the devil 3 times. Jesus answered, "It is written, man shall not live on bread alone, but on every word that comes from the mouth of God." 10 Commandments. The 10 Commandments are rules Jesus told Moses to write them on 2 tables of stone. The 10 Commandments are: 1. You shall have no other gods before me. 2. You shall not make yourself an idol. 3. You shall not misuse the name of the Lord God. 4. Remember the Sabbath and sanctify it. 5. Honor your father and mother. 6. You shall not murder. 7. You shall not commit adultery. 8. You shall not steal. 9. You shall not bear witness falsely. 10. You shall not covet your neighbor's possessions. Conclusion. I hope you enjoyed my presentation, and may the Word of God be with you. በዚህ ዓመት ከተማርነውን በጥቂቱ ነው። በስብሐት ለእግዚአብሔር። በጣም እናመሰግናለን። እንግዲህ ልጆቹ በጣም ደስ የሚል ፓርቲሲፔሽን ነበራቸው። ክላስ ውስጥ ፕሬዘንቴሽናቸውንም ሲሰሩ እርስ በርሳቸውም ሲከራከሩ ራሱ ደስ ይላሉ። እንግዲህ እዚህ ደርሰዋል። በቀጣይ ደግሞ ጠንከር ወዳለው ትምህርት ያድጋሉ ማለት ነው። ስለነበረን ጊዜ እሺ፣ አበው ካህናት፣ የእግዚአብሔር ቤተሰቦች እንዲሁም ሕፃናት በእግዚአብሔር ስም እንደምን አደራችሁ። ለዚህ ዕለትና ለዚህ ሰዓት ላደረሰን ልዑለ ባሕርይ ቅዱሰ ባሕርይ ንጹሐ ባሕርይ ሕያው ባሕርይ አምላካችን እግዚአብሔር ዛሬም ዘወትርም ስሙ የተመሰገነ ይሁን። ያው ቅድም ቀሲስ እንደነገሯችሁ ያው የሰዓት ውጥረት ነው እንጂ ከያዕቆብም ከእስጢፋኖስም ያሉት ተማሪዎች በጣም የሄዱ ልጆች አሉ ማለት ነው። አብሶ ደግሞ ያዕቆብ ክላስ ያሉት ለምሳሌ እነዚህ አሁን ውዳሴ ማንተን መልካ ኢየሱስ መልካ ማርያም ጨርሰው ክለሳ ነው ያሉት ማለት ነውና እነዚህ ደግሞ አንቀጸ ብርሃን ውዳሴ ማርያም የሚባለው ጨርሰው አብዛኛውን ማለት ነው በጣም ጥሩ ሄደዋል ለማለት ነው። እነዚህ ደግሞ ትንሽ ድቁናውን አልፈው ዲያቆናቶች የሚማሩ አሉ። እነዚህ ዲያቆን ናቸው። ወደ ቅዳሴ መጨረሻው ወደ እግዚኦታ ላይ ደርሰዋል ማለት ነው። እነዚህ ትንሾቹ እነዚህ ደግሞ ወደ አቋቋሙ የሚባለው ትንሽ ሄደዋል ማለት ነው። ትንሽ አቋቋሙ ትንሽ ያቀርቡልናል ማለት ነው። ወደ እነሱ ወስዳቸዋል። ነቢያት ወሐዋርያት
ምስልክሙ ከመ ይክፍለነ መክፈልተ ወርስተ ለኩልነ ማኅበረ ቅዱሳን ወሰማዕት ሳሉ በእንቲአነ መላእክተ ሰማይኒ አርጉ ጸሎተነ ማርያም ዝትነ ወላዲተ አምላክ ሳሊ በእንቲአነ እስመ ረከብኪ ሞገሰ በኀበ እግዚአብሔር ረከብኪ ሞገሰ መንፈሰ ቅዱስ ወኃይለ ሳሊ አስተምሪ ለነ ማርያም ወልድኪ ሳይሎ ይክፍለን አበተርወ ገነት ወበተናጽፈ ዕረፍት ይክፍለነ ውስተባቶሙ ለቅዱሳን ስማኒ እግዚኦ ጸሎትየ ሃሌሉያ ሃሌሉያ ወይጻቅሜከ ቢያረየ ሃሌሉያ ሃሌሉያ ወይትሜት ገጸከ እምኔየ ስምዓኒ እግዚኦ ጸሎትየ ሃሌሉያ ሃሌሉያ ወይጻቅሜከ
ቅዱስ ነአምን 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 በመንፈስ ቅዱስ ነአምን በአብ ነአምን በወልድ ነአምን በወልድ ነአምን በአብ ነአምን በወልድ ነአምን በወልድ ነአምን 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 በመንፈስ ቅዱስ ነአምን 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 በመንፈስ ቅዱስ ነአምን በአብ ነአምን በወልድ ነአምን በወልድ ነአምን በአብ ነአምን በወልድ ነአምን በወልድ ነአምን 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 በመንፈስ ቅዱስ ነአምን 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 በመንፈስ ቅዱስ Yeah.
ፈልጌ ላንቺ ምስጋና አላገኘሁም ላንቺ ምስጋና አላገኘሁም ልዩ ነው ከእሷ ጋር መኖር ያለፈው ጊዜ መረድ በደንብ አድርጎ ያላችሁ በዙም ስብሰባ ላይ አቅርቦታል። እዚህ ጋር ግን የቆምኩት እንደ ሂሳብ ክፍል አጋዥነቴ ልናገር በአንደኛ ደረጃ ልናገር የምፈልገው
እንግዲህ እንደምታውቁት ሁላችንም ቮለንተር ነው እዚህ ጋር ቆመን የምንሰበስበው እና አላስታወሳችሁንም፣ እንደዚህ አላደረጋችሁልንም፣ እንደዚህ ያላደረጋችሁንም የምትሉ ወላጆች እባካችሁን እስኪ እናንተም ታይመራችሁ ላይ አድርጉና አሁን አዲስም ፎርም ሞልተናል ለሂሳብ ክፍሉ አትሊስት እኔ በ3 ወር ይመቸኛል፣ እኔ በየወሩ ነው መክፈል የምችለው፣ እኔ በአመት ነው የምከፍለው፣ እኔ በአመት 2 ጊዜ ነው የምከፍለው። በተለይ እኔን ስታዩኝ ከቤተክርስቲያን የሰበካ ጉባኤ የምትከፍሉት ጋር የሚማታባችሁ ሰዎች አላችሁ እና ከፍያለሁ አልከፈልኩም በጣም በቃ እስቱማች ነው ለኛ ማለት ከበደን እና እናንተም በቃ ኃላፊነቱን እያንዳንዳችሁ ስለ ልጆቻችሁ ኃላፊነቱን ውሰዱ፣ ከኛም አትጠብቁን። ያለፈው ስብሰባ ላይ ቮለንቲር ምን ሲባል አትነግሩንም ነው እንግዲህ በአደባባይ ነግረናችኋል። ደግሞ ከዛ ሚቲንግ በኋላ ደግሞ ወደፊት መጥታችሁ ችግራችንን አይታችሁ አግዛችሁን እንድናድግ የረዳችሁንን ደግሞ እኔ በተለይ ላመሰግን ነው እዚህ ጋር የመጣው። ያለፈው ስብሰባ ውጤታማ ነበረ፣ እግዚአብሔር ይመስገን። ወደፊት መጥተው ደግሞ ማገልገል የጀመሩትን ችግራችን በዚህ መልኩ ተረድቶ እኔ ልርዳ ብላችሁ ኑ። ሁላችሁም የእናንተ ነው መቼም በቀን በሳምንት 1 ሰዓት ለልጁ ቮለንቲር አድርጎ ማጥፋት የማይችል ወላጅ አለ ብዬ አላስብም። ግን ኮንሲስተንትሊ ኑና እርዱን እንትን እናድርግ ማለት ሁላችንም ተባብረን ይሄንን ቦታ ያሰብነውን ነገር እንስራ ለማለት ነው። እንደምታዩት እንዴት ነው በጠቅላላ በትራያል ባላንሱ ይሄንን ቀጥታ ከኩክ ቡክ አሁን የሚገኘው ሲስተማችን ቀይረዋል። በፊት በኤክሰል ነበረ እየሰራን የነበር ነው። አሁን ኩክ ቡክ ላይ አድርገነዋል። በሁለት ሲስተም ውስጥ ሰርተናል። ግን እንድታዩት ቀጥታ አካውንታችን ውስጥ ያለው ገንዘብ ከምንሰራው ከኩክ ቡክ ጋር ነው ያቀረብነው። በሴቪንግ አካውንታችን ውስጥ እንደሚታየው ወደ 14950 ብር ይገኛል። ቼኪንጉ ላይ 778 ሺህ ብር አለን። ይሄ ባላንስ ኢኩዊቲ ላይ የሚያሳየው ከበፊት ያለ የመጣ ወደ 31060 ብር ነበር። ሪቴኒንግ ኤርኒንግስ የሚለው ከየአመቱ ተጠራቅሞ የመጣ 61891 ብር አለ። በዚህ አመት የሰበሰብነው ወደ 43887 ብር አለ። ወጪያችን ላይ የባንክና የባንክ ቻርጅ ፊ በስኩዌር ስትከፍሉን ባንክ ቻርጅ የሚያደርገን ነው። ወደ 962 ብር ነበረ ወጪያችን። ዱሰን ሰብስክሪፕሽን ብለን የያዝነው ለኩክ ቡክ ለአይአርኤስ ደግሞ በየአመቱ ምናድስበት ለስቴቱ የከፈልነው ወደ 1565 ብር አለ። ኦፊስ ጀነራል አድሚኒስትሬሽን ኤንድ ኤክስፔንዲቸር ፊ ያልነው መጽሐፍ አሳትመን ነበረ። መጽሐፍ ያሳትመን ለመጽሐፍ አሳትመን ለመጓጓዣ እና ለአሳተሙበት ካለፈው አመት የዞረ በዚህ አመት የከፈልነው ነው። ትራቭል ኤክስፐንስ 9400 ብር የሚለው ያው የሚያስተምሩልን አባቶች የሚያስተምሩልን እኛ ጋር እያገዙን ያሉ በየክፍሉ ያሉትን በሂሳብ ከፍለን ምንድን ነው ሂሳብ ከፍለናቸው ማስተማር በቂ አይደለም ማለት እነሱም በበጎነት ነው እየመጡ እያስተማሩልን ያለው እና አትሊስት ግን እኛ እንደ ኮሚኒቲው ተነጋግረን አትሊስት የጋዝ ፕራይስስ ሃይ የሚመጡበትን የጋዝ ትራቭል ኤክስፐንሳቸውን አትሊስት እሱን እንኳን እንቻል የሚያደርጉልን ነገር ከበቂ በላይ ነው። ግን ደግሞ ይህንን እንቻል ብለን ነው ወደ 9400 ብር ከሰፕተምበር እስከ ሜይ መጨረሻ ድረስ አውጥተናል ማለት ነው። ስለዚህ እንደምታዩት እዚህ ጋር አሁን በጠቅላላ ያለን 136839 ብር አለን ማለት ነው። እንትን ብዙ ነገር ወረቀት፣ እርሳስ፣ ስናክ ምን ሁላችሁም ወላጆች እኛም እንደ ኮሚቴ እንደ ቦርዱም ያለን አለን የምንችለውን ኤክስፐንስ ከራሳችን እያደረግን ከበር እያደረግን ስለሆነ ብዙዋችን ወጪ ይሄ ብቻ ነው ለማለት ነው። እንግዲህ ብዙ ተማሪዎችን እንድናደርግና እንድናስቀምጥ አስገድዶናል ማለት ነው። ይህም ተምሮ ማስተማሩ ላይ ትልቅ ችግር ፈጥሯል። የወንጌል ትምህርትን በተመለከተ ስርዓተ ትምህርት ያለመኖር ነው። ዘንድሮ ነው እንደ አዲስ የተጀመረው የትምህርቱ
እና ስርዓተ ትምህርት የተቀረጸ ስርዓተ ትምህርት አልነበረንም። ግን ቢያንስ የተለያዩ የትምህርት መርጃ መሳሪያዎች በቤተ ክርስቲያኗ የተዘጋጁ የትምህርት መሳሪያዎችን በእንግሊዘኛ መምህር አንዱ ትልቅ ችግር ነው። ያሉትን መምህር አንድ መምህር ነው ያለን፣ እሳቸውን እየተጠቀምን ያለ ነው ቀሲስ አስተዋይ እና ወጥ የሆነ የትምህርት ማስተማሪያ ካሪኩለም የለም። አሁን ይህንን ችግር ለመቅረፍ ከመምህሩ ጋር ተነጋግረን አንድ መጽሐፍ ለጊዜው መጠቀም ጀምረናል። ዘ ኢትዮጵያን ኦርቶዶክስ ቸርች ኦቨር ዘ ሴንቸሪ የሚል መጽሐፍ አለ። በቀሲስ ዶክተር አምሳሉ ተፈራ የተጻፈ መጽሐፍ ነው እና ለጊዜው እሱ ትንሽ እንደ ማስተማሪያ መሆን ይችላል የሚል ግምገማ ስላለ እሱን እንደ መማሪያነት እየተጠቀምን ያለ ነው እና ያልገዛችሁ ያንን መጽሐፍ እንትን ላይ መግዛት ትችላላችሁ። አማዞን ላይ አለ። አማዞን ላይ መግዛት ትችላላችሁ መጽሐፉን። እዚህ ነው ይለቅ አላውቅም፣ ግን እዚህም ካለ የተወሰነ አምጥተን ነበር፣ ግን ሳያልቅ አይቀርም። ከሌለ ግን አማዞን ላይ መግዛት ትችላላችሁ። የወንጌል ትምህርት የስርዓተ ትምህርት አለመኖር አንዱ ትልቁ ችግር ነው ማለት ነው። ሌላው እንግዲህ በአመቱ የነበሩትን ስኬቶችና ያጋጠሙ ተግዳሮቶችን በዚህ መልኩ ለማየት ሞክረናል። እንግዲህ የትምህርት ቤቱን የወደፊት ዓላማዎች ለማሳካት ብዙ ጥረትና ስራ ይፈልጋል። ትምህርት ቤቱን እንደ ተቋም በጣም ትልቅ ደረጃ ላይ ማድረስ እንፈልጋለን። የሁላችሁንም ተሳትፎ ይፈልጋል። የረጅም ጊዜ እቅዶቹን ለማሳካት በርትተን ተግተን መስራት ይጠብቀናል። ይሄም ምንድነው? ትምህርት ቤቱን በኮሚኒቲ ሌቭል ማሳደግ እንፈልጋለን። የክፍል ጥበቱን በማያዳግም ሁኔታ ልንፈታ የምንችልበትን የተለያዩ ፕሮጀክቶችን መስራት እንፈልጋለን። በእነዚህ ፕሮጀክቶች ውስጥ ሁላችንም እንድንሳተፍና እንድንነጋገር፣ እንድንወያይ በውስጡ ተካፋይ ሆነን ፓርቲሲፔት እንድናደርግ መልእክቴን አስተላልፋለሁ። ሌሎች ሀሳቦችን እያነሳን ጥያቄና መልስ ውይይት ላይ እያነሳን መነጋገር እንችላለን። ዝርዝር የትምህርት ቤቱ የረጅም ጊዜ እቅዶችን ከዚህ በፊትም ደጋግሞ ቀርቧል እና እነሱን ውጤታማ ለማድረግ በተለይ በዚህ ሰመር የተለያዩ ፕሮጀክቶችን ዲዛይን አድርገን ለመስራት እንሞክራለን ብለን አቅደናል እና እነዛን እቅድ ወደ ተግባር ለመለወጥ የእናንተ ተሳትፎ ያስፈልገናል። በተለይ የበጎ ፈቃደኞች ፕሊስ ወደፊት ነው። ባለሙያዎችን እንፈልጋለን። የኤዱኬሽን ላይ ትምህርት ያላችሁ ሰዎች ወደፊት እንድትመጡ እንፈልጋለን እና ወይም ሌላ የምታውቁት ሰው ካለ ብትጠቁሙን እኛም ሰዎችን ማነጋገር እንችላለን ማለት ነው እና ሌሎች ያልተነሱ ሀሳቦች ካሉ በጥያቄና መልስ በውይይቱ ሰዓት እናዳብረዋለን። ለአሁን በዚህ ብቃኝ። እግዚአብሔር ይስጥልኝ። አመሰግናለሁ።